ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? ሰላም ናችሁ ሆይ? እንዴት ይዟችኋል ረመዳን? ከባለፈው አመት ከምናያቸው ዘንድሮ ደግሞ ለውጥ ላይ የምናያቸው ሰዎች አሉ። በጣም ያስደሰተኝ የኡስማን ጉዳይ ነው ማለት ነው። ኡስማን እንደዛ ቀን ከሌሊት ሲያስጮህንም ነበር፣ ሲያስለቅሰንም ነበር፣ ስንናደድበት የነበረው ልጅ አሁን ማሻአላህ ተባረከ ረህማን ስብስብ ብሎ ትዳሩን ይዞ ስራውን እየሰራ ሚስቱን እያገዘ እንደዚህ ስናየው በጣም ደስ ይላል። በቃ ለሰው ልጅ ለውጥ ማለት ይሄ ነው፣ መጀመሪያው ነው። ወደፊትም ደግሞ የተሻለ ኑሮ የሚኖሩ አላህ ያድርጋቸው። እኔ መጀመሪያ አውቀው ለስራ ብለው ያደረጉት ወሬ ነው እንጂ የተጋቡ አልመሰለኝም ነበርና በጣም ብዙዎቻችንን አወዛግበዋል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ኒካ ስታስሩ አሳውቁ ያሉት ማለት ነውና እኔ ለምን እንደዚህ ኦቨር የሆነ ቪዲዮ ይሰራሉ ሁለቱም ሙስሊሞች ናቸው ምናምን ነበር። ግን እውነትም ተጋብተው አንድ ላይ እየሰሩ አንድ ቤት እየኖሩ ነውና ይሄንን ቪዲዮ ሳይ በጣም ነው ደስ ያለኝ። መብሩክ ብያለሁኝ። አላህ ያማረና የሰመረ ያንቺንም እንባ የሚጠርግ የሚያኮራ ሰነድ የሚሆን ባል አላህ ያደርግልሽ። ኡስማን እንኳን ደስ አለ ለዚህ ያበቃ። በጣም ተደስቻለሁ በእናንተ ማለት ነው።